እኔ ኤዥያ ውስጥ የሚሰሩ ምግቦች ከኢትዮጵያ ምግቦች ይበልጣሉ ብዬ የማስብ ሰው ነኝ። ይሄ ርዕስ በተነሳ ቁጥር ከብዙ ሰው ጋር ነው የምከራከረው። ዛሬ ቻይኒዝ ሬስቶራንት ራታችንን ለመብላት ልንወጣ ስለሆነ በጣም ኤክሳይትድ ነኝ። እየተጫወትን አብረን እንዘጋጅ። ዲግሪን ስማር ለተወሰነ ጊዜ ቻይና ውስጥ ኖር ያለው እና የብዙ ሰው ጥያቄ ምግቡ እንዴት ነው? ምግቡ እንዴት ቻልሽው? በአጠቃላይ የቻይና ምግብ ሲባል የሰው ጭንቅላት ውስጥ የሚመጡ ነገሮች አሉ። እኔ ግን የምግቡ ነገር በጣም ኢንጆይ ያረኩት ምንም ያልከበደኝ ነገር ነበር። የኢትዮጵያ ምግቦች ያው መወዳቸው አሉ። አንዳንድ ጊዜ ሲናፍቀን ለመብላት ነው እንጂ ያን ያህል ቀን በቀን እንጀራ ካልበላ የምል ሰው አይደለሁም። አዲስ አበባ ውስጥም የቻይና ሬስቶራንት፣ የኮሪያ ሬስቶራንት መሄድ በጣም ነው የምወደው እና ዛሬ ሲያትል ውስጥ የምንሄድበት ቤት ወንድሜ የሚወደው ቻይኒዝ ምግብ ቤት ነው። እስኪ ራት እንደሚወጣ ሰው የተወሰነ ልዘጋጅ፣ ቀሚስም ልልበስ ብያለሁ። ብዙ ጊዜ የምለብሰው አለባበስ ልክ አሁን እንደለበስኩት ኮምፎርታብል የሆነ ነገር ነው። ከጓደኞቼ ጋር ከከዝኖቼ ጋር ሁሌ እናወራለን መች ይሁን ፋንሲ ቀሚስ አድርገን ራት ምንበላው እያልን ሁል ጊዜም ሳይመሽ ተገናኝተን የሚመች ልብስ ለብሰን ፈታ ብለን በልተን ነው የምንለያየው። ግን አንዳንዴ ዘንጬ ራት ልበላ ወጣው ምናምን ሲባል ደስ ይላል። በእርግጥ ኢትዮጵያ ውስጥ ከሴፍቲ አንጻርም ማምሸት ስለማይመከር እስከዛሬም እንደዛ ያላረግነው ለዛ ይመስለኛል። ያው የቤተሰብ ጭንቀትን ታውቁት የለ። ቀሚሱን ከዚህ ኮት ጋር ላረገው አስቤ ነበር። ነገር ግን ማታ ላይ ብርዱ ስለማይቻል ቢቀርብኝ ይሻላል ብዬ ወደዚህኛው ቀይሬዋለሁ። ይሄኛው ጃኬቴ ደግሞ ደብል ፌስ ስለሆነ ሳወዳድረው በዚህኛው ሳይድ የበለጠ ያምራል። ለኔ እንግዲህ አምሮኛል። ለቅዝቃዜው ስቶኪንግ ማድረግ ነበረብኝ። ፋንሲ ነገር አድርጎ መውጣት አይሆንልኝም ያልኳችሁ በምክንያት ነው። አሁን ጫማዎቼን ተመልከቷቸው እስኪ። አንድ ሂል ያለው ወይ የሴት የሚመስል ጫማ የለም። ምንም አማራጭ ስለሌለኝ ዝም ብዬ ይሄን ስኒከር ነው ያደረኩት። አውትፊት ደግሞ በሂል ስታረጉትና ዝም ብላችሁ በእንደዚህ አይነት ጫማ ስታደረጉት በጣም ልዩነት አለው። ኤኒዌይ ሞክር ያለው ለዛሬ አትሊስት። ምግብ ቤቱ በጣም ክራውድድ ነው። በወረፋ ነው የሚገባው። ራሱ የተወሰነ ቆምን ተራችን እስኪደርስ። ከኛ በፊት አይ ቲንክ 7 ሰው እየጠበቀ ነበረ። ከዛ ግን ካዘዝን በኋላ ምግቡ ቶሎ ቶሎ ነው የመጣው። መጀመሪያ የደረሰው ኑድልስ ነበረ እና በጣም ይጣፍጥ ነበር ኦብቪየስሊ፣ ግን በጣም አነሰች እንደምታዩት። ከዛ ደግሞ ዳምፕሊንግ መጣ። እነዚህም የዳምፕሊንግ አይነቶች ፖት ስቲከርስ ይሏቸዋል። ይሄም ወንቶን የሚባል ዳምፕሊንግ ነው። እኔ እንግዲህ እስከዛሬ አዝዤ የበላዋቸው የቻይኒዝ ምግቦች በጣም ኢንጆይ ያረኳቸው ናቸው። ይሄ ደበረኝ አስጠላኝ ያልኩት የለም። እነዚህን ምግቦችን በጣም ነው ኢንጆይ ያረኩት። ራታችን ይሄን ይመስል ነበር። የቻይኒዝ ምግብ ሞክራችሁ ማታውቁ ሰዎች ጭንቅላታችሁ ውስጥ ያለውን አስተሳሰብ ተዉትና ሄዳችሁ ሞክሩት። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።